የሟች ቅጽል ስም ድርሰትና ትረካ ታሪኩ በለው። በአጋጣሚ ጠዋት ላይ ቀደም ባለው ጊዜ የእድር ጥሩምባ ድምፅ ይሰማ ነበር። ዘመንን ስንሻገር አካባቢያችን ላይ ባለው የእድር ቤት ጣሪያ ላይ በተሰቀለ የድምፅ ማጉያ የአንድን ሰው ከዓለም የሕይወቱ መለየት ሰፈራዊ ዜና እንሰማለን። አቶ ወይም ወይዘሮ ከሌ ስለሞቱ ቀብር በዚህ ሰዓት፣ የቀብር ቦታ እንትን ቦታ፣ የመኖሪያ ቤታቸው እንትኑ ጋር ከሚል ልፈፋ በኋላ የሞቱትን ሰው ለመቅበር ቀድመን የቀብር ቦታ ከደረስን እና የሟች አካል ካልመጣ መጠበቃችን ግድ ነው። ሰዓቱ ደርሶ አቶ ወይም ወይዘሮ ከሌ ሲባሉ የነበሩት ሰው መጠሪያ ስማቸው ተቀይሮ አስክሬኑ መጣ ይባላሉ። ንጉሥ ይሁኑ የጦር መሪ፣ ሊቅ ይሁኑ መሐይም ሞቶ ከተከፈኑ በኋላ የአባት ወይ የአያት አሊያም ምንም ተጨማሪ ማዕረግ የሌለው ለሁሉ ሰው የሚሆን መጠሪያ አስክሬኑ ይሰኛል። እኔ ግን ኑዛዜን የሚያከብርልኝ ካለ እባካችሁ በስሜ ጥሩኝ። ታሪኩ በለው ተሻለ መጣ በሉኝ።